እንዲሁ ትኩረት መስጠት ያለብን ነገር ያለ ይመስለኛል። አልገባኝም። ቆይ አንተ ስለኔ ምን አግብተው ነው እንደዚህ ብለህ የምታወራው? ተረጋጊ ሜሮን፣ ምን እያልሽኝ ነው? አንተ ስለኔ አይመለከተም እያልኩ ነው። ለምንድን ነው በሁሉም ነገር ላይ ጥልቅ የምትለው? እኔ በሌለውበት ደግሞ ከባሌ ጋር ለምንድን ነው ቁጭ ብለህ የምታወራው? ቆይ እንጂ ሜሮን፣ ገና ምንም ሳይናገር እንደዚህ መበሳጨሽ ምንድን ነው? ከዚህ በላይ ምን እንዲል ፈልገህ ነው? ስለኔ ማውራት የሚችለው ባሌ ብቻ ነው። በዚህ ጉዳይ ላይ አንተ ምንም አይመለከትም። እሺ፣ እኔ ለማለት የሞከርኩት ከአንቺ ጋር መራራቅ እንደሌለበትና በመራራቅ ውስጥ ሊገባ የሚችል ሰይጣን እንዳለ እየነገርኩት ነበር። እርፍ! ጭራሽ ሰይጣን ብለህ ሰደብከኝ። ይኸው በአንተ ምክንያት ነው የምሰደበው። አረ ተረጋጊ ሜሮን፣ ምንድን ነው በግራ ነው የተነሳሽው? የማትረባ ስለ እኔ ሲወራ ታላግጣለህ አይደለ? እኔ ሳወራ ደግሞ ስለ መልካምነት። ሜሮን እንግዲህ ፈስ ያለበት ዝላይ አይችልም እንደሚባለው ጆሲ ስለ ሜሪ ብሎ ሲናገር ጆሮ ጠብታ ስትሰማ ነበረ። በዚህን ሰዓት ምንድን ነው ከባሌ ጋር ቁጭ ብለክ ምታማኝ አንተ ስለ እኔ ምን ታውቃለክ ብላ ጆሲ ላይ ቆጣ ስታወርድበት ነበረ። ጆሲ ለሳሚም ትኩረት ስጣት ብሎ እየተናገረ ነበረ። በተዘዋዋሪ ሜሪም እንደምትበሳጭ ጆሲም ይሄንን ገብቶታል። አሁን ላይ ሳሚ ከጆሲ ጋር እስማማለሁ በማለት ነበረ ትኩረት እየሰጠኋት አይደለም በማለት ይበልጥ ከእሷ ጋር እንደሚቀራረብ ተናግሯል። ሜሪ ግን ውስጧ ንጹሕ ካለመሆኑ በላይ በጣም ያስጨንቃትም ነገር ስላለ ይበልጥ ከጆሲ ጋር መጨቃጨቁንም መርጣለች። ሰላም ያሰበችው ነገር አሁንም አልተሳካላትም። ከአቶ ግርማ ጋር አብረው ከተዝናኑ በኋላ ፋይሎቹን ለመውሰድ ሞክራ ነበረ። ግን በዚህ አጋጣሚ ያለው የተፈጠረው ነገር ሳሚ ደርሷል። አቶ ግርማንም ስታስጨንቀው የአቶ ግርማ እንቅልፍ ተኝቷል፣ በጣም ጠጥቶ ስለነበረ። በዚህ መሀል ግን ሳሚም አቶ ግርማን በጣም እየደበደበች ፋይሉን የታለ ፋይሉን ስጠኝ እያለች ነበረ። ሰላምም ሳሚ አስለቅቋታል ማለት ነው። ግን ደግሞ ሰላም አሁን ላይ ጭንቅላቷን ተጠቅማበታለች። አቶ ግርማንም አብረኸኝ ካደርክ በኋላ አባረኸኛል በማለት ልቡንም እንዲሳሳ አድርገዋለች። ግን ደግሞ አቶ ግርማ ምንም የሚያስታውሰው ነገር አልነበረም። በዚህ ሰዓት ምንም ነገር አላስታውስም የተፈጠረው ነገር። ቆይ ማታ ምን ተፈጥሯል ብሎ ነበረ የጠየቃት። ይህንን ነበረ የፈራሁት ብላ ሰላምም አስመስላለች። ይበልጥ በጣም እንዲጠጣ ካደረገች በኋላ ጠዋት ላይ አብረኸኝ አድረክና ገላይን አቆሽሸክ ብላ ነበረ ስትናገረው ቆየችው። በዚህን ሰዓት አቶ ግርማ እኔ በጭራሽ እንዲህ አላደርግም፣ ያደረግነው ነገር ምንድን ነው ነበረ ያላት። ሰላምም አብረኸኝ አድርሃል፣ የፈለግከው ነገር ካገኘህ በኋላ ነው እንጂ ውጪ ብለህ ካባረኸኛል ያለችው። እሱም በዚህን ሰዓት እኔ እንዲህ ላደርግ መቼም አልችልም እና እንዲህ ላደርግ መቼም አልችልም፣ ምክንያቱም እኔ አንቺን ፈልግሻለሁ፣ ንግስት ላደርግሽ ነው የምፈልገው እያላት ነበረ። ሰላምም በዚህን ሰዓት እንደዛ ከሆነ ታዲያ ለምን እንደምፈልገው አልሆንክልኝም ያለህ ነገር እያልኩክ እየጠየቅኩክ ብላ ነበረ። ሁሉም ነገር እኮ በቀስታ አደርግልሻለሁ ብዬሻለሁ፣ አንቺ እኮ እመቤት ሆነሽ እንድትኖሪ ነው የምፈልገው ብሏታል። ሰላም ይህንን አጋጣሚ በጣም ለመጠቀም እየሞከረች ነው። በጣም ትኩረቷ ግን ስቧታል። አቶ ግርማ ትንሽ ሊጠራጠራል ችሏል። የእሷም ምክንያቷ አዋሳ ያለው የራሷ የእናቷ ቤት ለማስመለስ ቅድሚያ ፍላጎቷ የዛ ቤትንም ፋይል ለማግኘት ደጋግማ ቤት አለኝ በሚል ሰዓት የአዋሳው ብላ ስትናገር ነበርና በዚህን ጊዜ ግን አዋሳ ላይ ያለሽ ነገር አለ ወይ ብሏታል። አቶ ግርማ ጥርጣሬ ውስጥ ገብቷል። ሰላምን በጣም ስሜታዊ ሆናለች። አዋሳንም በጣም ስለምወዳት ነው እንጂ እንደዚህ አይነት ነገር አይደለም ብለዋለች። እሱም በዚህን ሰዓት ምንድን ነው የምትይውን ነገር ሁሉም ነገር አስተካክልልሻለሁ ብያለሁ፣ መታገስ አለብሽ እንጂ የምትፈልጊው ነገር ደግሞ ከሐዋሳው የተሻለው ትልቅ ቤት ዘመናዊ ቤት አለኝ ነው ያላት።
አሁን ላይ ሰላም ፍላጎቷ የእናቷንም ነገር ማስመለስ ነው። ቅድሚያ ይህንን ነገር ለመጠቀም እየሞከረች ነው። ግን ደግሞ ሁሉንም ነገር አስተካክልልሻለሁ፣ አንቺ ብቻ ደስተኛ ሆኝልኝ ብሏታል ማለት ነው። ሜሪ አሁንም ቢሆን መጣላቷንም ቀጥላበታለች። ግን ደግሞ ምን እየሆንኩኝ ነው ብላ ራሷንም መጠየቅ ጀምራለች። የራሷ ተንኮል እንደዚህ አላዋጣትም። ከሳሚ ጋር እና ከጆሲም ከቤቱ ሁሉ እንደዚህ አይነት አመልካለኝ የምፈልገው ነገር አላገኝም እያለች ትገኛለች። ቅድሚያ ግን በሁሉም ልቡን ማሸነፍ ያለብኝ ሳሚን ነው። ለሳሚ ጥሩ ሰው ሆኜ መቅረብ አለብኝ ብላ ወስናለች። ሳሚን ልቡን ለማሸነፍ በጣም ጥሩ ሰው ለመሆን እየሞከረች ነው ማለት ነው። ሳሚ አሁን ላይ የሚፈልገው ነገር እሺ ማለት አለብኝ፣ ዝቅ ማለት አለብኝ ብላ ወስናለች። ሳሚንም እስኪመጣ ስትጠባበቀው ነበረ። ሳሚ ከሰላም ጋር የተፈጠረውም ነገር አውርተዋል። ሰላምም ያለውንም ሁሉንም ነገር ነግረዋለች። የተፈጠረውም አንድ በአንድ አስረድተዋታል። አባቷ የእሱ አባት የተፈጠረው ነገር ከሱ ጋር ያደረጉትንም ነገር አንድ በአንድ ነግረዋለች። ሳሚ አሁን ላይ ግን ልቡ ተሰብሯል። ሰላምም ከምንም በላይ ውስጧ ያስጨነቃትና ለሳሚ ልንገረው ወይስ አልንገረው? ምንድን ነው የሚፈጠረው? ከነገርኩትስ በኋላ ቢጎዳ ብላ አስባለች። ግን ደግሞ ሳሚና ሰላምን በጣም ቃል ተገባብተዋል። ምንም ነገር ላንጎዳዳ፣ ምንም ነገር ደግሞ እንደማንደባበቅ ስለተባባሉ ሰላምም ሳሚ መናገሩንም ወስናለች። አሁን ላይ ሳሚ መስማት የማይችለውን ነገርና መስማትም እስካሁን ድረስ የሌለበትንም ነገር ሰምቷል። ስለ እናቱ እና የነበራትም ነገር በሱ በአቶ ግርማ የደረሰባትንም ግፍ ሁሉንም ነገር ሰምተዋል። በተለይ ደግሞ ያሳመመው የሳሚም ትልቁ ጉዳይ ልጁ የሳሚ ትክክለኛ ልጃቸው አለመሆኑንም ሰምተዋል። ሳሚ ልቡ በጣም ተሰብሮ ነበረ። በጣም ውስጡ አዝኗል። በዚህን ሰዓት ግን ሜሮንም እየጠበቀችው ነበረ ቤት ይቅርታ ለመጠየቅ። ሳሚም ሲገባ እግሩ ስር ተደፍታ ሳሚ ይቅር በለኝ ብለዋለች። ሳሚ ትንሽ ሜሮንም በነገር ስላልተቀበለችውም በጣም ተረጋግተዋል። ትንሽ እንዳወሩ ነበርና ይቅርታ አድርግልኝ ሳሚ፣ ለሁሉም ነገር ካሁን በኋላ አላስከፋህም ብለዋለች። የሚፈጠረውም ነገር ሁሉ እኔ ይቅርታ አድርግልኝ ብላለች። ቅድሚያውንም ከሳሚም ከጆሲ ጋር ጭቅጭቅ የነበረችው ሜሪ እግሩ ስር ተደፍታ ሁሉንም ነገር ይቅር በለኝ ሳሚዬ፣ ያጠፋውብህንም ነገር ብላ በጣም ስታስመስል ቆይታለች። ሳሚም ምንም መቼም ቢሆን እኔ አንቺን አልተቀየምኩሽም፣ የተቀየምኩሽ መስሎሽ ከሆነ ተሳስተሻል እና አንቺን ይቅር ብዬሻለሁ ደግሞ ብሏታል። ሜሪ ግን አሁንም ቆይ ግን አንተ ያልተቀየምከኝ እንዴት ከጆሲ ጋርም አስተካክላለሁ፣ ከሰላምም ጋር ያለኝ ግንኙነት አጠነክረዋለሁ፣ ጥሩ አድርገዋለሁ ብለዋለች። እኔ ከምንም በላይ የምፈልገው አንቺ ደስተኛ እንድትሆኝ ነው ብሏታል ሳሚ። ሜሮን ግን በጎን እያታለለችው ጆሲንም ሁሉንም ነገር ይቅርታ አድርጉልኝ እላቸዋለሁ፣ ይበልጥ ደግሞ ከነሱ ጋር ተስማምቼ አንተ የምትፈልጋት ሴት እሆናለሁ ብላለች። ሳሚ ይሄ በመስማቱ በጣም ደስተኛ ሆኗል። ይህንን ነገር ስለተናገረች ከሜሪ መሆኑን ማመን አቅቶታል ማለት ነው። በጣም ደስተኛ እንደሆነና አንቺ መቀየርሽ በጣም ያስደስታል ብሏታል። ሜሮን አሁንም ቢሆን አስመስላ ያንተንም ልብ የዋሁን ልብህን እወስደዋለሁ ብላ በጎን እየሳቀች ከፊቱ ደግሞ ማስመሰሏንም ቀጥላለች ማለት ነው። ሳሚ አሁንም ቢሆን ይህንን ውሳኔ መወሰንሽን በጣም ያስደስታል ብሏታል። ሳሚ ይሄ ካላት በኋላ የፈለካትንም ሴት ነው መሆንልኝ ካሁን በኋላ እንዳልከኝ ብላለች። ግን ደግሞ ጆሲንም ይቅርታ ለመጠየቅ ሞክራለች። በዚህ ሰዓት ግን ጆሲ የተፈጠረ ነገር አለ ወይ ብሏል። ውስጡ አላመነም። የሜሪ እንደዚህ መሆን አንድ እቅድ አላት ብሎ ነው ያሰበው።
የሜሪ ጭንቅላት የሚያነብ ይመስል ጆሲ ሁሉንም እውነቶቿንም ስለሚያውቅ አሁን ላይ ይበልጥ ጆሲ ባለችው ነገር ከልቧ መሆኑን ይህንን ነገር አላመነበትም ማለት ነው። ሳሚ ጆሲ ወንድሜ በቃ አሁን ይቅር በላትና ከልቧ ትጸጽታለች እና ላደረገችብህ ነገር ነበረ ያለው። ሳሚንም ላለማስጨነቅና ይበልጥ እሱንም ላለማስከፋት ይቅርታ እንዳደረገላት ተናግሯል። አሁን ላይ አቶ ግርማ አሁንም ሌላ የሆነ ግንኙነት እንዲኖራቸው ፈልጓል ከሰላም ጋር። ሰላምም ጋር እየመጣ በተደጋጋሚ የውልሽ ሰላምዬ፣ እኔና አንቺ ማድረግ ያለብን ነገር ቢኖር ድጋሚ አብረን አንድ ቀን ጊዜ እናሳልፍ ብሏታል። ይህ ነገር ደግሞ ሰላም አስደንግጧታል። እንዴት ድጋሚ እንዴት ትጠይቀኛለክ? አንተ ያልኩህንም ነገር አድርገህልኝ አታውቅም ብለዋለች። ምንድነው ፍላጎትሽ? የምትፈልጊው ነገር ብሏታል። እሷም አንተም በምን እንደምታስተዳድረኝ አሳየኝ ብዬ ካለው ግን አንተ እሱን አልወደድክም አልመረጥክም ብለዋለች። በዚህን ጊዜ እኔ እሱን ፈልጌ አይደለም ነው አሳይሻለሁ፣ ሁሉንም ብዬሻለሁ በጊዜ ብሏታል። አሁን ላይ ሰላም በጣም እንደጓጓች ነግረዋለች። በዚህ ሰዓት አቶ ግርማም እሺ በቃ ብሏታል። ለማዘገጃጀት ራሱንም አስቦበታል። ሰላምም ከሱ ጋር አብራ ድጋሚ ሌላም ቀን እንደምታርፍ ከሱ ጋር ደስተኛ ሆና እንደምታሳልፍ ቃል ገብታለታለች። በዚህን ጊዜ በጣም ደስተኛ ሆኗል። አቶ ግርማ ውሳኔ ወስኗል ማለት ነው። እኔና አንቺ አብረን እንሆናለን ካላት በኋላ ግን እኔ በትዳር እኔ ያንተ ሚስት ካልሆንኩኝ እንደዚህ አይነት ነገር ብለዋለች። እኔ አንቺን እንደምፈልግሽና ትክክለኛ ሰው እንድትሆኚ ማስረጃም ከፈለግሽ የፈለግሽውን አሳይሻለሁ ብሏታል። እሷ አሁንም ቢሆን ሰላም ትኩረቷ የአዋሳው ቤት ላይ ስለሆነ የአዋሳው ቤት ብላ ደጋግማ ትናገራለች። አቶ ግርማ አሁን ላይ የአዋሳውን ሳይሆን ሌላኛው ቤት በማስረጃ አቅርቦላታል ማለት ነው። ሰላም ይህንን ነገር ማመን አልቻለችም። ሳሚና ጆሲም ወጣ ብለው ብዙ ነገር ለመመካከር ሞክረው ነበረ። በዚህ መሀል ግን ሜሪ ጭንቀት ውስጥ ገብታለች። ጆሲ የሆነ ነገር ተናግሮት ይመጣና በቃ አንድ ነገር ይለኛል ብላል ውስጧ ተጨንቋል። ቀድማ ሳሚንም ልቡን መስበር ፈልጋለች። ሳሚም እስኪመጣ ድረስ እየተጠባበቀችው ነበረ። በመስኮት በሩ ጋር ሲደርስ መድኃኒት ለመጠጣት ሞክራለች ሜሪ። ሳሚም እንዲያዝንላትና ይበልጥም ከእሷ ጎን ሆኖ እንዲቆም አድርጋለች ማለት ነው።